እሺ ባለሀብት ልቋምንት በመጨረሻ ልጠይቆት የምፈልገው ነገር ይሄን የሀብት ማማ እንዴት ሊጎናጸፉ ቻሉ? ይሄን አንተ ታልተዋልሽኝ አይደል? ለማንኛውም ወደ ሀብት ለመምጣት ቀላል ነገር አይደለም። በጣም ብዙ ስራዎችን አግበስብሻለሁ። በመጀመሪያ ሸንኮራ ሸጫለሁ። ሸንኮራ መሸጥ። በሁለተኛ ሊስትሮነት ሰርቻለሁ። ሊስትሮ መስራት። ሶስተኛ እንቁላል ሸጫለሁ። እንቁላል መሸጥ። ከዛ በኋላ ነው እንግዲህ ቢሊዮነር የሆንኩት። እንደ ማንኛውም ባለሀብት ማለት ነው። እንደ ማንኛውም ባለሀብት ጉዞ ወደ ቢሊዮነርነት። ኧረ በእናትህ ደህና ነገር መርቀት ምን ሆነ ነው? ሁለት አንጓ መረቅኩ እንዴ ማለት ያው በቃ ሁለት አንጓ ሸንኮራ ተወዷል። ሄሎ ጤና ይስጥልኝ። ባንክ ነው አይደል? አዎ ደንበኛችን። አካውንት ላይ ያለውን ብር እንድነግሪኝ ነበር። በዚሁ ቁጥር ነው? በዚህ ቁጥር። አካውንቱ ላይ ያለው 300 ብር ነው ደንበኛችን። 300 ብር ምን ማለት ነው? ቢሊዮኑስ? አልገባኝም ደንበኛችን። አይደለም ሁሉንም ነገር አድርጌያለሁ እኮ ቢሊዮኑ የታለ? ሌላም ረዳውት ከሌለ ስልኩን ላቋርጠው ነው ደንበኛችን። ባለሀብት ለቋምን ታታለሉኝ ማለት ነው። የገቡበት ገብቼ ጠይቃቸዋለሁ። ባለሀብት ለቋምንት የእርሶን ፈለግ ተከትዬ ባለሀብት ለመሆን በሞከር አንዲትም ጠብ ያለ ነገር የለም። ለምንድን ነው በአደባባይ ዋሽተው የሰው ልብ የሚያቆሙት? ዞሮ ይመልሱልኝ እንጂ በምንድን ነው ሀብታም የሆኑት? የኔን አይዞሽ አትበለኝ በእናትህ። አንተ ምክንያት እኮ ነው እንደዚህ ሆንኩት። በቃ አልቀቀኝ፣ አስቀፈኝ። ዶክተር አይዞን ደርሳለች። ዶክተር ደርሳለች። አይዞሽ ምንድን ነው የምትወልድ ነው? ምጣችን መጣ አመማች። ደርሷል እኮ ልጁ ደርሷል። ጾታም አላወቃችሁ? አላወቅንም። አልነግረው ዶክተር እነግራችኋለሁ። ጾታውን ግን ትንሽ ብር ያስጨምራል። እሺ ችግር የለም። መላው ለኔ ተወት። እንዴት እስካሁን ጾታ አላወቀም? አልነግረው ዶክተር ወንድ ነው። ማን ልጅ ነሽ? ጓሽ ትፈልጋለሽ ወይ? አይ ጓሽ ሌላ ሜትድ ያስፈልገኛል። ወንድ አይደለም የማነሽ ልጅ? አይ ጠቃናሽ። እስቲ እንኳን ደስ አላችሁ። ሴት ናት። እንኳን ደስ አላችሁ ዶክተር። ያዋልሽልሽ አሁን? ኧረ ምን ማዋለድ ነው? ስጋ ቆራጥ ያሆ ረጓባስ ሐመኑ አገቢማ ፍጹም እማቀሽ ቦታ ጠፋኝ። ምንድን ነው የምትለው ሰውዬ? ናጽክስ እባላለሁ። ሞኖ ባንድ ነኝ። ሳርጉላ ደምቅ ነው የመጣው። ረጓባስ ጎርባይ ማላቀሽ መሰለሽ እንዴ? ባለፈውን አልረሳሁትም። ፊልተር ጣለዋል። ሂጂ የኔ ጌታ ሰፈርተኛው አይኑ ላበላሽሽ ነው። ይሄ ሱፍ ለማግኘት እንዴት እንደሆንኩ ነው የሚመጣው። ሰርግ ለመግባት ደግሞ እየሞከርኩ ነው። ምግቡን ለማግኘት እየሞከርኩ ነው። ከገባ ጭራሽ ምራቅ አገቢያት ሞቼ ነው ቆሜ እርምጃ እንደወስድ ለምን እንደምትገፋፋኝ ያዛት። እሺ ምስኪናት ጭራሽ የተወጋ አገቢያትም። ኧረ በእናትህ ተው ልግባ። ተው ልግባ። ምንድን ነው ያጠጣሽኝ? አገቢያትም አትገቢም ይላል እንዴ ደፋ ባዝባ። እሺ ቤተሰቦቻችን ዛሬ እኔና ቤቢ መተናል። ማሪ እሺ ዛሬ የምንወደው ምግብ ሼር እንደራረጋለን። አይንን ጨፍን። እሺ ማሪ አይንሽን ጨፍኝ። አንተ ምንድን ነው ያጎረስከኝ? አንቺ ራስ ቡሬ በላሽኝ። ድፎ ዳቦ ነው። ዱቦ ወጥ አላርጂክ ነው ጉራ አይደል እንዴ? ድፎ ዳቦ አላርጂክ እንዳለ የሚታውቂው አንዴ። እሺ ፊት ያበጠ እንዴ? አላበጠም። ፊት ያበጠ? እሺ አይ ደህና አላበጠም። ምን ሴት ራስ ገናናችሁ? ምን አይነት ሰውዬ ነው ይሄ? እሺ ምን አላት ልክ ብንቀያየር? አይ ካም ቤቢዬ I'm coming. Excuse me? ሚ ነበርሽ? Last time I told you እኮ I visit my meat brother. የሰጋ ወንድሜ እንዳይሆን ደግሞ አንተ ያማል እንዴ? ኮምፕሌክስ አለ ወይ ቤቢ? አራውንድ ሂር what are you doing? I'm eating my nail. አንተ ያማል የማን አባናይክ ነው አንተ የምታርመኝ? Don't forget baby, today is my friend's HBD birthday. around here baby.
ደግሞ ፀሐይ እንዳይመታሽ አላልከኝ? በኮንትራት ይልኩ ነው በኮንትራት ካር ቀዮ እንዴ ማን ነው ቀይ? እኔ ነው ቀዩ ማዘርዬ? አንተና እንዴ ናግባና እንነጋገር። ኧረ ማዘር እኔ እንደዚህ አይነት ነገር እኔ በጣም አላማ ያለኝ ሰው ስርዓት ያዝ። ምን ነው እድሜሽን ካልገመትኩ አልክ እንዴ? እንደው ባለሳሳት ይኸውልህ ምቾት ይዞት ነው እንጂ 65 ያለ ጥርጥር ደርሰበታል። 24 ሰፈሩን ነው 22 አይሻሎት? ና አትከፋም፣ አይዞህ ና ግባ። አስደስታል አንተ አይፈሩ ይፈሩ ተናገባ። ምንድን ነው የምትደረደረው? አታ እንዴ ምንድን ነው የሚፈልጉት? ሰው ሴትዮ ያሞታል እንዴ? ያሞታል እንዴ? እኔ አስጀምሪው። እሺ ነዳጇ እያበራችብኝ ነው። እሷን ፉል እናርጋትና እንሄዳለን። እሺ ፓርክ አድርገሽ ቆምሽ መስሎኝ እኮ ነዳጅ እየጠበቅሽ ነው እንዴ? አረ ምን ችግር አለ? ሶስተኛ ቀን እኮ ነው ዛሬ። ይደርሰኛል። 300 መኪና ብቻ ነው ያለው ከፊት ለፊቴ ድረስ። ብርዱስ አደርናታ እዚሁ ብርድ እንዴ? ታዲያ ምን ቸገረህ? ጭራሽ ብርድ ልብስ ይዛችሁ ነው የምትዞሩት? እንደርሳለን። ምን ነው ወራብ ተሰማሽ እንዴ? ወደስ ሲጮህ ሰምቻለሁ። ፉል ሰርቪስ እኮ ነን እኛ። ሳታጠቢ ነው እንደምትለው። ለዚህ ነው ሆድሽ የሚጮኸው። ውሃ የለማ እንዴት ታጠባለሁ? ፉል ሰርቪስ እኮ ነን። ያጄኔነት ነኝ። አያ ታዲያ በባዶ አይደለማ። አይፈጠር ባክቴሪያ ሳሙን ነገር ቤት ነው መኪና ነው? ዝም ብለንማ እንበላ። እኔ ነገር ምንም እያማረኝ አይደለም። ገና ገብቼ ሻወር ወስዳለሁ እያልኩኝ ነው። ሌላ መኪና ብጠራ ይሻለኛል። ይሄ ታዲያ ባይፓስ ሙልጭ በል። የት እዚህ አለኝ እኮ መዘፍዘፊያ እና ባል